ብናድርጌ አፍኜ አዲሱ ቤታችን ይዘነው መተናል። ቤታችን በሉት እነግራቸዋለሁ የማ ቤት እንደሆነ። ቅመም ጸጥ አትበይና ደግሞ እኔና ሄሚ በጣም ሰላም ነን። ትንሽ ትላንትና ያው አለመግባባቶች ቢኖሩም ትላንት ግን ያልመጣንበት ምክንያት አለን። ያው እኔም አልተመቸኝም፣ ሀይሚም የሆነበት ጦስጦስ እያለች ነበር እና እሱን ነገር እያስተካከልን ነበር። ሶሪ ስለቀረን። ሁላችሁም ሁሌ እንደምትናፍቁን አውቃለሁ እናውቃለን፣ ግን ግዴታ ሆኖብን የቀረ ነው። ትላንት ደህና ነሽ? ዋው ጸጥ ለምነች እድሉን እስክሰጠኝ እንትን ሆነች። ጭምት ነው የሚባለው፣ ጸጥ ያለ ሰው ሆነች። አይ እድሉን አሰጠኝ ጨርስ ብዬ ነው ከማቋረጥ። ሌዲስ ፈርስት ይባላል ነው፣ ግን ቀደምክ ምን ዋጋ አለው? እሺ ይሁን። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እኛ በጣም ደህና ነን። እሺ እኛ በጣም ደህና ነን። እኛ በጣም ደህና ነን። ያው ሰሞኑን ጠፍተናል፣ ግን ያው የጠፋ ነው በሰላም ነው እና በአንዳንድ ነገሮች ምክንያቱም አይዋሽም እኮ ተጣልተን ነበር። አሁን እኛ በጣም ሰላም ነን ምናምን አትበል። ተጣልተን ነበር፣ አኩርፈኸኝ ነበር፣ ግን ልሄድ ስል አስቆምከኝ። እውነት ለመናገር ግን በዚህ አጋጣሚ ልሄድ አልነበረም። በጣም ብዙ ሰዎች ብዙ ነገር እያሉ ነበር እና ልሄድ ሳይሆን አንተ እንድትታረቀኝ የፈጠርኩት ሲስተም ነበር። በቃ ሴቶች ግን ከባድ ናችሁ እኮ። አዎ ግን አንዳንድ ሰዎች ማለት ነው የሆነ ዝም ብለው የሚያወሩ ሰዎች አሉ። ታያቸው ያወሩ ታያቸው እነሱ ታያቸው። እሺ እና ብቻ ግን ዞሮ እኔ እናንተ ታርቀናል። እኛ ሰላም ነን በጣም። ዛሬ ደግሞ የመጣንበት ቤት በጣም እንዲያድግ የምንፈልገው ልጅ ነው። በእውነት በጣም ጎበዝ ሰው ነው። ሲሰራ